ሰላም ጤና ይስጥልን ክቡራትና ክቡራን የግሬላ ቲዩብ ተከታታዮቻችን፣ ትላንትና በኤል ክላሲኮ ሪያል ማድሪድ ከባርሰሎና ያደረጉት ጨዋታ በሪያል ማድሪድ 2-1 አሸናፊነት ተጠናቋል። ኪሊያን ምባፔና ጁድ ቤሊንጋም ጎሎቹን ለሪያል ማድሪድ በሳንቲያጎ ቤርናባው 2-1 በሆነ ውጤት ሲያሸንፍ ማስቆጠር የቻሉ ተጫዋቾች ሆነዋል። ይህን ተከትሎ ከጨዋታው መጠናቀቅ በኋላ የቪኒሲየስ ጁኒየር እና ላሚን ያማል የንትርክና የውዝግብ ጉዳይ በብዛት መነጋገሪያ ሆኗል። በእርግጥ ትላንትና በነበረው የኤል ክላሲኮ ውድድር የነበረው ሂደትና መነሻ ምክንያቱ ምንድን ነው የሚለውን ከተመለከትን በኋላ በታሪክ ወደ ኋላ ስንመለስ ከ23 ዓመታት በፊት ሉዊስ ፊጎ ላይ በካምፕ ኑ ስቴዲየም ያጋጠመውን አጋጣሚ አንስተን የምናወራችሁ ይሆናል። ከግሬላ ቲዩብ ጋር እንድትቆዩ በአክብሮት እንጋብዛለን። ኤል ክላሲኮ ከእርስ በርስ ንግግር ከወሬ አታብዛ እስከ አሳማ ጭንቅላት መወርወር ድረስ የደረሰም ከባድ ገጠመኝና ታሪክ አለው። አብራችን ቆዩ። ጥቅምት 16 2018 ዓ.ም በኢትዮጵያን አቆጣጠር ዕለተ እሁድ በሳንቲያጎ ቤርናባው ስቴዲየም ተጠባቂው የኤል ክላሲኮ ጨዋታ ሪያል ማድሪድና ባርሰሎናን አገናኝቷል። የታሪክ ባላንጣነት፣ የእግር ኳስ የስፔን ንግስና የበላይነት፣ በስፔን የእግር ኳስ ቁንጮነትን ለመያዝ በሚደረገው ትንቅንቅ ውስጥ ሁለቱም የራሳቸው መስመር አላቸው። ኑካምፓያኑ የባርሰሎና መገለጫዎች እኛ በእግር ኳስ በደልን ገፍተናል፣ የበላይነትና የገዢ መደብን በእግር ኳስ ጥልናል ብሎ ያስባሉ። ኋላ ማድሪዲስታዎች ደግሞ ሪያል ማድሪድ ሮያል ነው እያሉ መጠሪያቸውን ከንግስና ጋር ያደርጋሉ። ንግስናቸውን በስርወ መንግስታቸውና በአገዛዛቸው ላይ ካለ ንግስና አስበልጠው እግር ኳሱ ሰፈር ያደርሱታል። ያ ደግሞ ለሪያል ማድሪድ ተቀናቃኝ ባርሰሎና አይዋጥም። የካታሎኛ የመገንጠል ጥያቄ አቀንቃኞች በሙሉ ባርሳ ክለብም በላይ ነው ይላሉ። ሪያል ማድሪዶች ደግሞ የስፔን ሮያሎች እኛም የእግር ኳሱም እንደዛው ይላሉ። ይህ ያለፈ ታሪክ ብቻ ሳይሆን ዘመን የሚሻገር እግር ኳሱ ባገናኛቸው ቁጥር የሚፈጠር ሞቅታ ሆኖ ከጊዜ ጊዜ ተሻግሯል። ትላንትና ከጨዋታው መጠናቀቅ በኋላም የላሚን ያማልና ቪኒ ጁኒየር የታየው ትንቅንቅም ይሄ ግለት አሁንም ድረስ ትውልድ ቢቀያየርም እንደቀጠለ ማሳያ ነው ማለት ይቻላል። በርካቶች የችግሩ መፈጠር ላይ ትኩረት አድርጓል። ከችግሩ ወይም ደግሞ የሁለቱ ተጫዋቾች ግጭት ከመቀስቀሱ አስቀድሞ ምን ጉዳይ ነበር የሚለውን የስፔን ጋዜጦችና የተለያዩ ወሬ ምንጮች ሲያወሩም ላሚን ያማል ከጨዋታው አስቀድሞ በሳምንቱ የመጀመሪያ ቀናት ላይ በአንድ የዩቲዩብ ፖድካስት ላይ ቀርቦ ሐሳብ ሰጠም። በሐሳቡም ሪያል ማድሪድ አለም ሪያል ማድሪድ ሁል ጊዜ በጩኸትና ከፍተኛ ውዝግብና ክርክር በማስነሳት ውጤት የሚወስድ ነው፣ ዳኛ ላይም ጫና ያደርሳል ሲል ተናገረም። ይህ ለቪኒ ጁኒየርና ለመላ የማድሪድ ተጫዋቾች ልብ ውስጥ የቀረም ቁጭት እንዲይዙና በብስጭት ብግን እንዲሉ ያደረገ ነገር ሆኗል። ልክ ጨዋታው ሲጠናቀቅ ቪኒ ጁኒየር ሪያል ማድሪድ ማሸነፉን ተከትሎ በልብ ውስጥ ይዞት የነበረውን በሐሳቡ ሲያውጠነጥነው የነበረው ላሚን ያማል ንግግርን መልስ ፈለገም። ፈልጎም ብቻ ዝም አላለም። ወደ ላሚን ያማል ሄዶም እንዲህ አለው፣ አንተ እኮ ሁሌም ኳሶችን ወደ ኋላ ስትመልስ ነበረም። ምን ሰራክ? ነገር ግን ብዙ ታወራለህ። እስኪ አሁን አውራ ሲል ተናገረም። በውጤቱ እኛ አሸንፈናል፣ አንተ ንግግር ብቻ የማለት ያህል። በዚህ ጊዜ ወጣቱ ላሚን ያማል ተበሳጨም። እንዲህ ከምትናገረኝ ና ወደ ውስጥ እንግባ ይዋጣልን አይነት ጥሪ ያቀረበም። ካምቱ ዘታነል ነው እደበድብሃለሁ የሚል ማስፈራሪያም ያዘለ ነው ይላሉ ጉዳዩን ያዩ የሪያል ማድሪድና የባርሰሎና አሰልጣኞችና እንዲሁም ደግሞ ሌሎች ንግግሩ እንዲረግብና ጭቅጭቁ እንዲበርድ ምክንያት ሆነው የሁለቱ ተጫዋቾች አካላዊ ንክኪ ሳያደርጉ ውዝግቡ በርዷል። በዚህ መሃል በጉዳት ምክንያት ያልተጫወተው ራፊኒያ ላሚን ያማልን ለማረጋጋትና የቡድን አጋሩን ለመጠበቅ ውዝግብ ውስጥ ገብቶ ታይቷል። በእርግጥ ከጨዋታው መጠናቀቅና ከሁኔታዎች በኋላም ላሚን ያማል ያደረገው ነገር ተገቢ አይደለም፣ ለሪያል ማድሪዶች የበለጠም እኛን እንዲያበሳጩ ኤነርጂ ሆኗቸዋል ሲል
ሐሳቡን ሰጥቷል። ኤል ክላሲኮ በመጣ ቁጥር የተጫዋቾች ሞቅታ ከፍ ማለትና ሜዳ ውስጥ መደባደብ፣ መጎሳሰም ከፍ ብሎ ጎልቶ ይታያል። ከዚህ ቀደም በ2017 እንደ ጎርጎሮሳውያኑ የዘመን ቀመር ሰርጂዮ ራሞስ ቀይ ካርድ የተመለከተበት አጋጣሚና ከሊዮኔል አንድሪያስ ሜሲ ጋር የነበረውን ትንቅንቅ እናስታውሳለን። እጅግ አደገኛ የሆነ አጨዋወት ተጫውቶም በቀይ ካርድ ሲወጣም የጨዋታው ግለት ከፍተኛ ሆኖ እንደነበር ይታወሳል። ፖርቹጋላዊ ፔፔና ብራዚላዊ ዳኒ አልቬስ 2011 ላይ የነበራቸው የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ትንቅንቅና የቀይ ካርዱ አጋጣሚ የማይረሳ ነው። ከሁሉም በዙ ዓመት አሰልጣኝ ጆዜ ሞሪኒዮ ሪያል ማድሪድን እያሰለጠኑ የባርሴሎናው ምክትል አሰልጣኝ ቲቶ ቪላኖቫን አይን የጠነቆሉበት አጋጣሚ ሁሌም የሚታወስ ነው። ከዛ በላይ ግን ሉዊስ ፊጎ ፖርቹጋላዊው የሪያል ማድሪድ ድንቅ ምትሃተኛ በባርሰሎና ቤትም ተጫውቶ ያሳለፈው ተጫዋች 2002 ላይ ያጋጠመው አጋጣሚም ብዙዎች የማይረሱት እርሱ ራሱ የተገረመበት ነው። ፊጎ ከዳተኛ ነም፣ እጅግ ከዳተኛ ይሁዳ ነህ አሉት። እንዲሁም ደግሞ ለንግግራቸው ማሳመሪያ ይሆን ዘንድ የአሳማ ጭንቅላት ኮርና ለማሻማት በሄደበት አጋጣሚ ወረወሩበት። ሁኔታው እንዴት ነበር? ከሁኔታው በኋላስ ፊጎ ምን አለም? የትናንቱን ትውስታ የትናንቱን መነሻ በማድረግ ወደ ፊጎ ገጠመኝ እንለፍ። ኖቬምበር 23 ቀን 2002 እንደ ጎርጎሮሳውያኑ የዘመን ቀመር ከዛሬ 23 ዓመት በፊት ባርሴሎና ከሪያል ማድሪድ በካምፕ ኑ ጨዋታቸውን ያደርጋሉ። ከሁለት ዓመት ቀደም ብሎ ሉዊስ ፊጎ እጅግ አስገራሚ በሆነ መልኩ ባርሴሎናን ለቆ ወደ ሪያል ማድሪድ ተቀላቅሏል። ይህ ደግሞ የባርሴሎና ደጋፊዎች ልብ ውስጥ በአሳዛኝ መዝገብ ተቀምጧል። ቀን እየጠበቁ እንደነበር ፍንጮች ይጠቁማሉ። በካምፕ ኑ 98,000 ደጋፊዎች በከተሙበት ስቴዲየም የሪያል ማድሪድ መለያን ለብሶ ፊጎ ለጨዋታ ገብቷል። በእያንዳንዷ እንቅስቃሴ ፊጎ ኳስ ሲነካም የባርሴሎና ደጋፊዎች በጩኸት ተቃውሟቸውን ያሰማሉ። ፊጎ ጁዳስ የሚል ጽሑፍም በትልቅ ባነር አሰርተው ታይቷል። የጨዋታው እንቅስቃሴ ቀጥሏል። የማዕዘን ምት ተገኘም። ሉዊስ ፊጎ የማዕዘን ምቱን ለማሻማት በሄደበት አጋጣሚ ጠርሙሶች ተወረወሩበት። ከሁሉም አስገራሚው ጉዳይ ሉዊስ ፊጎ ራሱም ፍርሃት አልገባኝም ነበር፣ እጅግ የደነቀኝና ያበሳጨኝ ምን ሲሉ አሰቡት? እንዴትስ አድርገው ወደ ስቴዲየም ይዘውት ገቡ? ያለው የአሳማ ቁራጭ ጭንቅላት ወደሱ መወርወሩ ነበረም። በማዕዘን ምቱ ማውጫ የግራ ኮርነር ላይ ደጋፊዎች የአሳማ ጭንቅላት እንደወረወሩ በወቅቱ ለቢቢሲ ዘግብ የነበረ ጋዜጠኛም ሁኔታውን በግልጽ ተናግሯል። ጨዋታው ለጥቂት ደቂቃዎች ተቋርጦ የጨዋታው እንቅስቃሴም ድጋሚ እንዲቀጥል የሆነበት አጋጣሚ መሆኑንም የመገናኛ ብዙሃን ዘግበዋል። የሪያል ማድሪዱ የተከላካይ ስፍራ ተጫዋች ሚሼል ሳልጋዶ ሁኔታውን ሲናገር በሁለተኛው ወይም በሶስተኛው የማዕዘን ምት ላይ ነገሮች ሲከብዱ፣ የሚወረወሩ ቁሶች ሲበዙ ወደ ሉዊስ ፊጎ ሄድኩኝ። እርሳው አንተ ጨዋታክ ላይ ብቻ አተኩር አልኩት ይላል። ሉዊስ ፊጎ ከጨዋታው መጠናቀቅ በኋላም ሁኔታው ሲፈጠር ፍርሃት አልተሰማኝም፣ ነገር ግን አዝኛለሁ። ሁሉንም ነገር ለዛ ክለብ ሰጥቼ ነበረም። የዛ ክለብ ደጋፊዎች ግን ለምን እንዲህ እንዳደረጉ አልገባኝም ሲል ሐሳቡን ሰጥቷል። ሉዊስ ፊጎ ስለ ሁኔታው በአንድ ወቅት ሲናገርም እንዲህ አለም። ሁኔታው እጅግ ከባድ ነው፣ በጣም ከባድ። ነገር ግን ሁሌም በአእምሮ የሚመላለሰው ጥያቄ ምን ሲሉ አሰቡት? እንዴትስ አድርገው የአሳማ ጭንቅላት በእኔ ላይ ወረወሩ? የትላንትናው የኤል ክላሲኮ ጨዋታም በሮያል ደ ማድሪድ አሸናፊነት 2-1 ተጠናቋል።
ክሊያን ምባፔ እንዲሁም ደግሞ ጁድ ብሊንጋም የሪያል ማድሪድ ጎሎችን ሲያስቆጥሩ ፈርሚን ሎፔዝ ብቸኛዋን የባርሴሎና ጎል ማስቆጠር ችሎ ነበርም። ጨዋታው 1-1 ዘልቆ ጁድ ብሊንጋም የማሸነፊያውን ጎል አስቆጥሯል። በስፓኒሽ ላሊጋ የ10 ሳምንታት ጉዞም ሪያል ማድሪድ በ9 ድል አድርጎ በ27 ነጥብ መሪ ሆኗል። ባርሴሎና በ5 ነጥቦች ዝቅ ብሎም ከ10 ጨዋታ 7 ድል አድርጎ በአንድ አቻ ወጥቶ 2 ተሸንፎ ሁለተኛ ደረጃ ላይ ተቀምጦ ይገኛል። በቀጣይ የስፓኒሽ ላሊጋ ጨዋታም ማለትም በ11ኛው ሳምንት ሪያል ማድሪድ በሜዳው ሳንቲያጎ ቤርናባው ስቴዲየም ቫሌንሲያን የሚገጥም ይሆናል። እንዲሁም ደግሞ ባርሴሎናም በሜዳው ኤልቼን ያስተናግዳል። ክቡራትና ክቡራን ጤና ይስጥልኝ።